ተናግሮ ነበር። ጆን ዳንኤል ከቲክቶክ በተጨማሪ ሙዚቀኛ መሆኑም ይታወቃል። ጆን ዳንኤል በሰባተኛ ደረጃ ላይ የተቀመጠው ኢትዮ ጋዛ ነው። ኢትዮ ጋዛ ሶስተኛ ደረጃ ላይ መገኘት የቻለው 39.2 ላይክ እና 3.1 ሚሊዮን ተከታይ በቲክቶክ በመያዝ ነው። ኢትዮ ጋዛ በፕራንኮቹና እንዲሁም በአስቂኝ ቀልዶቹ የሚያወራው ስለ ሰላም፣ ስለ ፍቅር፣ ስለ መተሳሰብ ነው። ኢትዮ ጋዛ የተለያዩ የዳንስ ችሎታዎችም ያሉት ሲሆን ብዙ ጊዜ በተለያዩ ቦታ ይሰራቸዋል። ኢትዮ ጋዛ ከሚከተሉት 3.1 ሚሊዮን ሰዎች መካከል ለ345 ሰዎቹ ፎሎ ባክ አድርገዋል። ስድስተኛ ደረጃ ላይ የተቀመጠው ቲክታከር ሳሚ ፓፓ ነው። ቲክታከር ሳሚ ፓፓ 3.3 ሚሊዮን የቲክቶክ ተከታይና 21.1 ሚሊዮን የቲክቶክ ላይክ ይዟል። ቲክታከር ሳሚ ፓፓ ብዙ ጊዜ የሚታወቅበት ስራው የፕራንክ ስራ ሲሆን በተጨማሪም ላይቭ ስትሪመርም ነው። ቲክታከር ሳሚ ፓፓ ብዙ ጊዜ በቲክቶክ ብር እንደሚገኝና ሰዎች ቲክቶክ መጠቀም እንዳለባቸው ደጋግሞ ሲመክር ይታያል። አምስተኛ ደረጃ ላይ የተቀመጠችው ቲክታከር አሲያ ጀማል ነች። ቲክታከር አሲያ ጀማል 3.5 ሚሊዮን ፎሎወሮች እና 48.4 ላይክ ያገኘች ቲክታከር ነች። ስለ እስልምና አኗኗር እንዲሁም ስለ እስልምና ፍልስፍና በአረብኛና በአማርኛ ቋንቋ የምታስተምረው ቲክታከር አሲያ ጀማል በብዙዎች ተወዳጅነት አላት። ቲክታከር አሲያ ጀማል ሰዎች ወደ እግዚአብሔር ወይም አላህ መቅረብ እንዳለባቸው ሁሌ ትናገራለች። አራተኛ ደረጃ ላይ የተቀመጠው ቲክታከር አዶናይ ብርሃኔ ነው። 314.5 ሚሊዮን ላይክ እና 5.2 ሚሊዮን ተከታይ ያሉት ቲክቶከር አዶናይ ብርሃኔ ሲድሮ በሚል አፕም ዛሬ እንደ አዲስ ብቅ ብለዋል። የሞቲቬሽናል ስፒች ወይም አነቃቂ ንግግር እንዲሁም ላይፍ ስታይል ወይም የኑሮ ዘይቤ ላይ የሚያወራው ቲክቶከር አዶናይ ብርሃኔ በ4 ዘርፎች በቲክቶክ ክሬቲቭ አዋርድ ማሸነፉም የሚታወስ ነው። 10 ሚሊዮን ቲክታክ ፎሎወሮች እንደሚያፈራ የሚያወራው አዶናይ ብዙዎችም ይህንን ይጠብቃሉ። አዶናይ በእርዳታ ስራዎቹ በብዛት ይታወቃል። ሶስተኛ ደረጃ ላይ የተቀመጠው ቲክታከር ደግሞ ማስተር አብነት ነው። ማስተር አብነት 5.9 ሚሊዮን ተከታይና 99 ሚሊዮን ላይክ ያገኘ ቲክታከር ነው። የእናቶች እምባባሽ በመባል የሚታወቀው ማስተር አብነት ብዙ ጊዜ የበጎ ስራዎች ላይ በስፋት ይታያል። ማስተር አብነት በእነዚህ የበጎ ስራዎች ምክንያት
በብዙ በጎ አድራጊዎችና የበጎ አድራጊ አዋርዶች ላይ ሁሌ በቀዳሚነት ይገኛል ማስተር አብነት። ሁለተኛ ደረጃ ላይ የተቀመጠችው ቲክታከር መዲና ናት። ቲክታከር መዲና 7.4 ሚሊዮን እና 87.4 ላይክ አግኝታለች። አማርኛና አረብኛን ቀላቅላ ቲክታከር መዲና ስለ ሰውነት፣ ስለ ሰብአዊነትና ስለ ፍቅር በደንብ ታስተምራለች። ቲክታከር መዲና ስለ እስላማዊ አስተምህሮት የምትናገረው ቲክታከር መዲና ዛሬም ፎሎወሮቿ ቀን በቀን እየጨመሩ ይገኛሉ። ቲክታከር መዲና ከሚከተሏት 7.4 ሚሊዮን ሰዎች መካከል ለ368 ሰዎች ፎሎው ባክ መልሳለች። አንደኛ ደረጃ ላይ የተቀመጠው ቲክታከር ፍሪደም ነው። የቲክታከር ፍሪደም ዩዘር ኔሙ ፋልማታ አብዶሼ ሲሆን ቲክታከር ፍሪደም 10.2 ሚሊዮን ፎሎወርስ እና 151 ሚሊዮን ላይክ አለው። ቲክታከር ፍሪደም በአረብኛና በኦሮምኛ ስለ እስልምና አስተምህሮ በብዛት ያወራል፣ ሰዎችም ይረዳል፣ ይደግፋል። እነዚህ ቶፕ 10 የኢትዮጵያ ቲክታከሮች ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ባይ ባይ።